በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሕማማት በዲያቆን ሄኖክ ኃይሌ። መቅደም። ሕማማት የሚለው የግዕዝ ቃል ትኩሳት፣ ንዳድ፣ በሽታዎች፣ ሐዘናት፣ ጭንቀቶች፣ መከራዎች፣ ወዮታዎች የሚሉ ትርጉሞችን ይሰጣል። መጽሐፍ ቅዱስ የመድኃኔዓለም ክርስቶስን መከራዎች ለመግለጽ ሕማማት የሚለውን ቃል ተጠቅሞ የምናገኘው በቅዱስ ሉቃስ ሲሆን በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነርሱ ራሱን አሳያቸው ሲል እናገኘዋለን። በዚህ መሰረት የክርስቶስ ሕማም ማለት ስለ ሰው ልጆች ፍቅር ሲል የተቀበለውን ስቃይ፣ ጭንቀትና መከራ ማለት ነው። ከዚህ ውጪ ግን ሕማማት የሚለው ቃል በሽታን የሚገልጽ ሐሳብ ቢኖረውም መድኃኔዓለም ክርስቶስ ግን የታመሙ በሥጋ በሽታ ሳይሆን በመከራ ብቻ ነው። በኦርቶዶክሳዊ አስተምህሮ መድኃኔዓለም ክርስቶስ የሥጋ በሽታ ሊታመም አይችልም። እንደሚታወቀው መድኃኔዓለም ክርስቶስ የወደቀው የሰው ልጅ ወደ ክብሩ ይመልስ ዘንድና ሰዎች ከመጀመሪያው አዳም ተወልደው ያጡትን ጸጋና ክብር ሁለተኛው አዳም ሆኖ ሊመልስላቸው ሰው የሆነ አምላክ ነው። ክርስቶስ ሁለተኛው አዳም ተብሎ የሚጠራው እንደ መጀመሪያው አዳም ያለ ወንድ ዘር ተወልዶ አዳም በገነት ውስጥ እያለ ከመበደሉ በፊት የነበረውን ፍጹም የሆነ አካል ይዞ የአዳምን የቀድሞ ያልጎሰቆለ ወይም አንኮራፕትድ ኔቸር ይዞ ስለመጣ ነው። አዳም ሲፈጠር ለመሞትም ላለመሞትም የሚሆን ሕገ እግዚአብሔርን ቢጠብቅ ወደ ኢሞዋቲነት ታድሶ በቀላሉ የሚሸጋገርበት ቢበድል ደግሞ ወደ ሞዋቲነት የሚሸጋገርበት ማዕከላዊ ሁኔታ ወይም ኢንተርሚዲየት ስቴት ላይ ሆኖ ነበር። በዚህ ምክንያት አዳምም ሆነ ሔዋን ከመውደቃቸው በፊት የነበራቸው አካል የማይታመም፣ የማያረጅ፣ የከበረ ብሩህ አካል ነበረ። በእርግጥ የዚህ አይነት አካል ነበራቸው ተብሎ ሲነገረን አሁን በያዝነው የጎሰቆለ የሚታመምና የሚያረጅ ሰውነታችን ውስጥ ሆነን ለማመን ያስቸግረናል። ከዚህ ዓለም ላይ እየኖርንም እንዲህ አይነት የሰው አካል ይኖራል ብለን መገመት እንኳን ያቅተናል። አዳምና ሔዋንም የወደቁት በገነት እያሉ አለመታዘዛቸው የሚያመጣባቸውን ውድቀትና ጉስቁልናም ሆነ እኛ ያለንበትን የሚታመም የሚያረጅ አካል ይኖራል ብለው ለመገመት እንኳን ባለመቻላቸው ነበር። ስለዚህ መድኃኔዓለም ክርስቶስ አዳምን ከውድቀት በፊት የነበረ የከበረ አካል ይዞ ስለተወለደ የሥጋዊ ደዌ በእርሱ ዘንድ የለም። ቤተክርስቲያናችን በዕለተ ዓርብ የማይታመመውን የእርሱን ሕማሙን እናምናለን እያለች እያዜመች እንደምትሰግደው ሕማማት ስንል መድኃኔዓለም ክርስቶስ ስለ ሰው ልጅ ፍቅር ሲል በፈቃዱ የተቀበለውን እንግልት፣ ድብደባ፣ መውደቅ፣ መነሳት፣ የሾህ አክሊል መደፋት፣ ግርፋት፣ ጭንካርና መስቀሉን ማለታችን ነው። ነቢዩ ኢሳይያስ መልክና ውበት የለውም፣ ባየነው ጊዜም እንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው፣ ሰውም ፊቱን እንደሚሰውርበት የተናቀ ሰው እኛም አላከበርነውም፣ በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል በማለት እንደተናገረው በዕለተ ዓርብ የነበረው የመድኃኔዓለም ሁሉ የተለየ ነበር። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 2 እስከ 4። በዕለተ ዓርብ ነቢዩ ዳዊት ውበትህ ከሰው ልጆች ያምራል፣ መጎስህ በክንፎች ፈሰሰ ብሎ የዘመረለት ጌታ ከደረሰበት መከራ የተነሳ ፊቱ በደም ተለውሶ መልክና ውበት የለውም፣ ባየነው ጊዜ እንወደው ዘንድ ደምግባት የለውም፣ የተናቀ ከሰውም የተጠላ ሆነ። መዝሙር 44 ከቁጥር 2። ፊቱን ሊያዩ ጓጉተው ወደ ሾላ ዛፍ የወጡለት ክርስቶስ በዕለተ ዓርብ ግን አጥንቱ እስከሚታይ ተገርፎ ሰው ፊቱን የሚሰውርበት የተናቀ ሰው ሆነ። የአዳምን ጥንተ ተፈጥሮ ለመመለስ የቀደመው አዳም አካል ቢገለጥም በዕለተ ዓርብ ግን የማይታመመው ታመመ። የሕማም ሰው ደዌንም የሚያውቅ ሆኖ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። መከራውን የክርስቶስ ሕማማት ብለን የምንጠራው እኛ ልንቀበለው የነበረው ሕማማችንን እርሱ በመቀበሉ ምክንያት ነው። የጌታችን የሕማማቱ ነገር ከሰው ልጅ ዳግም በቀራንዮ የተፈጠረበት ታሪክ በመሆኑ
የነቢያቱ ትንቢትና ምሳሌ፣ የሐዋርያቱ ስብከትና መልእክት፣ የሊቃውንቱ ትርጓሜና ትምህርት፣ የካህናቱ ቅዳሴና ሰዓታት፣ የመዘምራኑ ማህሌትና ስብሐት የጌታችን ሕማም የሚያወሳ ነው። መከራው ከመከራ የዳንበት፣ ሞቱም ሕይወትን ያገኘንበት በመሆኑ በትንሣኤውና በርገቱ ተጽናንተን የምንዘነጋው፣ በምጽአቱ ተስፋ ተሞልተን የምንረሳው አይደለም። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ የተባልነውን ይዘን ሚዜኑ ሞተከ እግዚኦ፣ አቤቱ ሞትህን እንናገራለን እያለን ዘውትር የምንቀድሰው ነው። በዚህ ሕማማት በተሰኘው መጽሐፍ ላይ ስለ አዳም ውድቀትና ስለ አምላክ ሰው መሆኑ ምክንያት የመሳሰሉትን እጅግ ሰፋፊ ርዕሶች ሳንነካ ከሐሙስ ማታ እስከ ዓርብ 11 ሰዓት ያለውን የጌታችንን 20 ሰዓታት ሕማማት እንዳስሳለን። ብቻውን አንድ መጽሐፍ የሚወጣውን የጌታችን የመጨረሻውን ራትና የምስጢረ ቁርባንን ምስረታ ሳንነካ ጌታችን ከተያዘበት ከጌቴሰማኒ አትክልት ስፍራ እንጀምራለን። በመጀመሪያው ምዕራፍ ለጌታችን መያዝ ተባባሪ የነበረውና የጌታችን የህሊና ቁስል ከነበረው ከአስቆሮቱ ይሁዳ እንጀምራለን። ከዚያም በሁለተኛው ምዕራፍ ጌታችን ተይዞ እስከ ጠዋት ድረስ ሊፈርዱበትና ሊንገላታው ወዳሳለፈበት የሊቀ ካህናቱ ግቢ አብረን ገብተን እናድራለን። ሲነጋም ወደ ጲላጦስ አደባባይ ሄደን የፍርዱን ሂደት እንከታተላለን። ወደ ሄሮድስ ሲወስዱት እንከተለዋለን። ሲገርፉት ቆመን እናያለን። ይሰቀል ሲሉም እንሰማለን። ከዚያም ከሊሶስጥራ እስከ ቀራንዮ መስቀሉን ይዞ ሲሄድ በግራ ሕሊናችን እንከተለዋለን። ከስምዖን ጋር እናግዘዋለን። ከገሊላ ሴቶች ጋር አብረን እናለቅሳለን። በመስቀሉ ስር ከእናቱና ከዮሐንስ አጠገብ ቆመን በመስቀል ላይ ሆኖ የሚናገረውን ከታች ሆነን እንሰማለን። በመጨረሻም ነፍሱ ከሥጋው መለየቱን አይተን ከሌንጊኖስ ጋር በጎኑ ውሃ ተጠምቀን ከኒቆዲሞስና ከዮሴፍ ጋር አልቅሰን እንቀብረዋለን። ስለ መዳናችን እየተደሰትን ስለ መከራው እናለቅሳለን። ትንሣኤውን ተስፋ አድርገንም ሕማማት የተሰኘውን መጽሐፍ ንባባችንን እናበቃለን። የሕማማቱ ታሪክ የሰው ልጅ የድኅነት የተፈጸመበት የትልቅ ፍቅር፣ የይቅርታና የምህረት ታሪክ ነው። አንድ ሊቅ እንዳለው በእያንዳንዳችን ውስጥ እግዚአብሔር በአንድ ልጁ በኢየሱስ ክርስቶስ የሚሞላው አንዳች ባዶነት አለ። መከራውን ማንበባችን ይህንን ባዶነታችን ለመሙላት በንስሐ ለመመለስ ነው። የመጽሐፉ ዓላማም የምናነባቸው የ20 ሰዓታት የወንጌሉ ክስተቶች መነጽርነት ራሳችንን ፈልገን እንድናገኝ መርዳት ነው። የኦርቶዶክሳዊ መጽሐፍ ቅዱስ አነባበብ ስልት አንዱ መገለጫ በመጽሐፍ ቅዱስ ውስጥ ራስን ፈልጎ ማግኘት ነው። ከበረሃ መነኮሳት አባቶች አንዱን ክርስቶስ በጎችና ፍየሎችን በግራና ቀኝ አቆማለሁ ያለው ስለነማን ነው ብለው ቢጠይቁት በጎቹን እርሱ ያውቃል፣ ከፍየሎቹ ግን አንዱ እኔ ነኝ ብሎ መልሶ ነበር። መጽሐፍ ቅዱስ ውስጥ ስማችን ተቀይሮ እንጂ የሁላችንም ታሪክ ተጽፏል። ወንጌሉ ቀድሞ ከተጻፈው ታሪክ እንድንማርና ታሪካችንን እንድንለውጥ ለትምህርታችን ተጽፏል። ወዳጅ ሆይ እባክህን ጌታችን ከተያዘበት ሐሙስ ማታ እስከ ተቀበረበት ዓርብ ያለውን ክስተት ውስጥ ራስህን ፈልገው። እዚያ ከነበሩት ሰዎች አንተ ማንን ትመስላለህ? ወዳጅ መስሎ እየሳመ የሚሸጠው ይሁዳ አንተ ነህ ወይስ ፈርቶ የሚክደው ጴጥሮስ? ያንተ ጠባይ በእነዚያ 20 ሰዓት ውስጥ ከነበሩት ሰዎች ማንን ይመስላል? ጌታችን አስረው እያዳፉ የወሰዱትን ትመስላለህ? በሐሰት የመሰከሩበት ውስጥ ነህ ወይስ ያለ ጥፋቱ አስረው ከሚያንገላቱት ውስጥ ነህ? ያለ ሕግ አግባብ በግፍ የፈረዱበት ውስጥ ነህ ወይስ ገዢዎችን ለማስደሰት ብለው በጥፊ ከሚማቱት ውስጥ ነህ? ለጲላጦስ አይነት ዳኛ ትሆን? ንጹሕ መሆኑን እያወቅ ገርፈኸው ይሆን? ከሆነ ንጹሕ ነኝ ብለህ ብትታጠብ አጥፍተሃል። ይሰቀል ሲባል አብረው ከሚጮሁት ትሆን? ከሄሮድስ ጭፍሮች ጋር ስቀበታል ወይንስ ከገሊላ ሴቶች ጋር አለቀሰለታል? ወዳጅ ሆይ በዕለተ ዓርብ ከነበሩት አንተ ማንን ትመስላለህ? የቀኝ ወንበዴ ነህ ወይስ የግራው? የቆምከው ከሰደቡት ጋር ነው ወይስ ከእናቱ ጋር?
የምታውቃቸውን የሌሎች ሰዎችን ጠባይ ለማመሳሰልና ይሄማ እገሌን ለመንካት ነው እያልክ ከመንፈሳዊ መጽሐፍ ውስጥ ስጋዊ ቅኔ ለማውጣት አትሞክር። እባክህ ራስን ብቻ ፈልገው። እግዚአብሔር ቃል መስታወት ነው። በመስታወት ደግሞ የራስን እንጂ የሌላ ሰው ፊት አይታይም። ያዕቆብ ምዕራፍ 1 ከቁጥር 23። ወስብሐት ለእግዚአብሔር።